ሰላም እንደምን አላችሁ? ሌኒ ይባላለሁ። የምኖረው በሀገር አሜሪካ ነው። ከመጣው ገና 1 አመቴ ነው። አዲስ አካውንት አሁን ክሬት አድርጌያለሁ። እስካለን ቲዩብ የሚል እስካለን የሰው ልጅ እዚህ ምድር ላይ እስካለን ድረስ ብዙ ነገር በህይወታችን ይገጥሙናል፣ እናያለን፣ እንሰማለን። እንግዲህ የሰው ልጅ ሲኖር ብዙ የህይወት ውጣ ውረዶች ይገጥሙታል። እስካለን ማናየው ማንሰማው ነገር የለምና የሰው ልጅ ደግሞ በህይወት ሳለ ብዙ ነገሮች መልካምም ክፉም ነገሮች በህይወት ይገጥሙናል፣ ይደርሱብናል። ብዙ ነገር እንዳልኩት እናያለን፣ እንሰማለንና በህይወቴ ማቀውን ነገር ባካፍል ከናንተ ብዙ ነገር መማማር ብንችል ከናንተ ጋር ወደፊት ብዙ አብረን የምንሄድባቸው መንገዶች ይኖራሉና እስከዛሬ ብዙ ነገር እያሰባችሁ ወደ ኋላ የሚጎትታችሁ በርካታ ነገር ይኖራል። እኔ በጣም ብዙ ነገሮች ነበሩ። ዛሬ ጀምራለሁ፣ ዛሬ ይሄን እሰራለሁ፣ ዛሬ እንደዚህ አደርጋለሁ ላሉ ማላደርጋቸው በጣም ብዙ አጋጣሚዎች ነበሩ። ለምሳሌ ከዚህ በፊት ዩቲዩብ ላይ በደንብ መስራት ፈልግ ነበረ። በጣም ብዙ ሀሳቦች ነበሩኝ። አደርጋለሁ ላለው አላደርግም። ይህ አንዱ የስካለን የህይወት ገጽ ነው ብዬ ነው ማምነው። ለምንድነው እስካለን በህይወታችን እንዲህ እናደርጋለን፣ እንዲህ ይሆናል፣ እንዲህ ይደረጋል እያለን ብዙ አስበን ብዙ ያላደረግናቸው ነገሮች አሉ። ለዛ አንዱ ማሳያ ነው የኔ እስከዛሬ መቆየትና ዛሬ ግን አሁን ከትምህርት ቤት ወጥቼ መኪናዬ ውስጥ ቁጭ እንዳልኩ ለምን ዛሬ አልጀምረውም? ትናንት ነው ማታ እያሰብኩት የነበረው መስራት አለብኝ፣ ማድረግ አለብኝ፣ ራሴን መቀየር አለብኝ፣ ሀሳቦችን ለሰዎች ማጋራት አለብኝ የሚሉ ነገሮች ላይ ብዙ ጊዜ ከራሴ ጋር አውርቼ አውቃለሁና አሁን በቀልክ ከትምህርት ቤት እንደወጣሁ አሁን ጀምሪ ይሉ በቃ አሁን አካውንትሽን ክሬት አርጊ ነበርኝ። ከዚህ በፊት አለኝ ትንሽ ሰብስክራይብ ያለው አካውንት፣ እሱን ተይው በቃ እዚህ አዲስ ክሬት አርጊና በዛ ትንሽ ነገር አውሪ፣ ከዛ እሱን ታሳድጊዋለሽ፣ አይዞሽ በርቺ። ከራሴ ጋር ብዙ አወራሁና እንበርታ፣ ለራሳችን ያለ ነው እኛ ነን። እስካለን ድረስ ብዙ ነገሮች ቢገጥሙን እግዚአብሔር በፈቀደው መጠን ብዙ ነገሮችን ተሻግረን አዲስ ቀንን እናያለንና ማናየው ነገር የለም እግዚአብሔር እስከፈቀደ መጠን እና እስካለን ሁላችንም እናንተ ምንም እስካለን ድረስ በህይወት ከዛሬ የጀመርኩበትን ቀን ብዙ ዘመናት አብረን እንሻገራለን። ብዙ ነገሮችን የማቃቸውን የሰማሁትን ያየሁትን ይጠቅማል ብዬ የማስባቸውን ነገሮች በሙሉ አካፍላችኋለሁና እናንተም ላይክ ሼር በማድረግ ሰብስክራይብ በማድረግ ተባበሩኝ ስላችሁ በጣም በትህትና ነው። አመሰግናለሁ። እንግዲህ ወደፊት በብዙ ነገሮች አብረን እንገናኛለን። ሰብስክራይብ ማድረግ አትርሱ። ቴንክ ዩ